ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላም እና ፍቅር ብዝት ይበልላችሁ። ለቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እንደዚሁም ነባሮች ላይክ፣ ሰብስክራይብ፣ ኮሜንት አድርጉ። ዛሬ እንግዲህ እጥን ምጥን ያለች ቆንጆ የኢንዶሚ አሰራር ነው ይዤላችሁ የመጣሁት። እንግዲህ እንደምታዩት አንድ ኢንዶሚ የአትክልት ኢንዶሚ ነው። አንድ የምጠቀመው እንግዲህ ያለኝ ነው ቤት ውስጥ አጋጣሚ ያለኝን ነው። እስኪ በዚህ ስራ ብዬ ነው ወደ እናንተ ይዤ የመጣሁት። አንድ የተፈቀፈቀ ካሮት፣ አንድ ሽንኩርት በረዥሙ የተከተፈ፣ እነዚህም ደግሞ ዝንጅብል በረዥሙ የተከተፈ፣ እነዚህም ደግሞ ቃሪያ በረዥሙ የተከተፈ፣ በእነዚህም ነው ይዤ የመጣሁት ቤተሰቦቼ። በነገራችን ላይ እናንተ የፈለጋችሁትን አትክልቶች መጠቀም ትችላላችሁ። እንግዲህ አጋጣሚ ቤት ውስጥ ያለውን ነው መጠቀም የፈለኩት ማለት ነው። አጋጣሚ ቆይ እስኪ በአትክልት እንደውም ስራ ብዬ ግብት ሳይ ያለው እንግዲህ እንደምታዩት ካሮትና ቃሪያ ያለው እና ሌሎችንም መጨመር ይቻላል ለማለት ፈልጌ ነው። በአትክልት እንደውም እንስራ ከተባለ ብዙ አይነት አትክልቶች አሉ። ጥቅል ጎመን አለ፣ ኮሳ አለ፣ ድንችን ከፈለጋችሁ አለ፣ ብዙ አለና በዛም መስራት ይቻላል። በእርግጥ ይህን ነገር ማንም የማያውቅ ሰው የለም። እያንዳንዳችን ግን የምንጨምረው አትክልት የምንወደውና የማንወደው አለ፣ እንደተፈጥሮ ማለት ነው። እንደተፈጥሮ የምንወደውና የማንወደው አለ። ከዛ አንፃር እንግዲህ ዛሬ ነው እቺን ይዤላችሁ የመጣሁት። እንግዲህ ኢንዶሚያችንን እንቀቅላለን። ኢንዶሚያችንን በጣም አናበስለውም፣ በመጠን ነው ለጥርስ ያዝ ሲያደርግ ነው የምናበስለው። እንግዲህ እንደምታዩት ውድ ቤተሰቦቼ እንትኑን ምንድነው ስሙ ኢንዶሚውን ስጨምር ውስጥ ያለውን ቅመም አንድ ላይ ነው የገባው። ይቅርታ እንግዲህ አጋጣሚ የሆነ ያወጣሁት ነበር የመሰለኝ ስከፍተው ማለት ነው። እንግዲህ ኢንዶሚያችንን እንቀቅላለን። በጣምም ሳይበስል ያዝ ሲያረግ ለጥርስ ያዝ ሲያረግ ብላት በጣም ብስል ካለ ከአትክልቱ ጋር እንትን ስንል የሆነ ቡክት ነገር ይላል። እዚህ ጋር አሁን በቃ እንደ ፓስታ ነው የምንሰራው፣ ውሃውን ደፍተን ማለት ነው። እንደ ሾርባ አይደለም መስራት። እንደ ሾርባ የምንሰራ ከሆነ እንደ ሾርባ መስራት ትችላላችሁ። እዚህ ላይ አሁን እንደዚህ በሰል ካለ እንትን ምንድነው ስሙ አትክልቶቹ ምናምን ያላችሁን አትክልት ጨምራችሁ እንደ ሾርባ አድርጋችሁ መስራት ትችላላችሁ። ያው መጀመሪያ ኢንዶሚውን ስትከቱ ቆረጥ ማድረግ አለባችሁ እና እንደ ሾርባ ብዙዎች እንደ ሾርባ ነው የሚጠቀሙት። እንደዚሁም ምንም አይነት አትክልት ሳይጠቀሙ የራሱን ቅመም አድርገው የሚጠቀሙ አሉ። እና ውድ ቤተሰቦች እኔ ደግሞ እንደዛ እንትን አይለኝም፣ ደስ አይለኝም። በቃ በአትክልት ነው እንደዚህ ኢንዶሚ ምናምን መብላት የምፈልገውም የአትክልት ኢንዶሚ ነው ደስ የሚለኝ። በቃ ውስጤ ደስ ብሎት የምበላው እና እሱንም እንደዚህ በአትክልት ምናምን አድርጌ ሰርቼ ነው። እንግዲህ ውድ ቤተሰቦች እዚህ ጋር ካሮቱን ማነው ሽንኩርቱንና ዝንጅብሉን አንድ ላይ ትንሽ ዘይት አድርጌ ጠበስ ያደረኩት ነው። የዝንጅብሉና የሽንኩርቱ ጣዕም አንድ ላይ እንዲዋሃድ ማለት ነው። ትንሽዬ ነው ያው ለራሴ ብቻ ነው የምሰራው። በነገራችን ላይ ለራሴ ብቻ ነው። ቀለል ያለ በጣም ነው በነገራችን ላይ በጣም ነው ውድ ቤተሰቦች እንደዚህ ቀለል ያለ ምግብ በጣም ነው ደስ የሚለኝ። እንደዚህ አነስ ያለች ምናምን ቀለል ያለች ምግብ ምናምን በጣም ነው የሚመቸኝ ማለት ነው። እና ውድ ቤተሰቦች እንግዲህ ሁላችሁ ጠበስ እያደረኩኝ ነው በጣም ሳይበስል። ካሮቱን እንግዲህ የተፈቀፈቁትን ካሮት በረዥሙ ጨምሬዋለሁ። እሱንም በጣም ሳይበስል ጠበስ ነው የማደርገው ከሽንኩርቱ ጋር እና ከዝንጅብሉ ጣዕም ጋር አንድ ላይ እንዲዋሃድ ማለት ነው። አንድ ላይ እንዲዋሃድ እሱንም ጠበስ ነው የማደርገው። ሌላ ምንም አይነት እንትን አልጠቀምም። በእርግጥ የእሱን የኢንዶሚውን ቅመም ዘይቱን ሳይሆን የራሱ ቅመም አለ፣ ጨውና በርበሬ ማለት ነው። እሱን ነው የምጠቀመው። ዘይቱን አልጠቀምም። እናንተ መጠቀም ትችላላችሁ። እኔ አልጠቀመውም። ይሄ ዘይቱ ጥቁሩ ነገር ማለት ዘይት አለ የሆነ ጥቁሩ ነገር ደግሞ ውስጡ ሽንኩርት ምናምን እንትን አድርገውበት እሱም አለ። እኔ እሱ ደስ አይለኝም። ደረቁን ቅመም ነው ደስ የሚለኝ። እና እንግዲህ እዚህ ላይ የምጠቀመው የራሱ የሚያቃጥል በርበሬ ስላለው በርበሬ ነው አላረኩኝም።
ጨው ነው የምጠቀመው። ጨው እጠቀማለሁ። ይሄ የራሱን ቅመምና የራሱ በርበሬ ያለው እሱን ነው የምጠቀመው። በቃ ደስ ብሏችሁ ነገሮች ላይ በጣም ነው የሚጣፍጠው። ማለት አትክልት በደንብ ምናምን አድርጋችሁበት እንደዚህ ዝም ብላችሁ ባዶውን እንደዚህ አንተክትካችሁ የራሱን ቅመም ይሄ ዘይቱን ምናምን የራሱን ደርግማችሁ ከምትመገቡ እነዚህ ያላችሁን አትክልት ሞቅ ሞቅ አድርጋችሁ እንዶሚውን ደግሞ በጣም ሳይበስል ቀቅላችሁ አንድ ላይ አድርጋችሁ በቃ እንደ ፓስታ ምናምን ስትበሉት በጣም የሚጣፍጠው ያንን ብታረጉ እላለሁ። ይሄ የኔ አመለካከት ነው፣ ወይንም እኔ የማደርገው ነው። ያው ለቤተሰቦቼ የማካፍላችሁ ማለት ነው። ውድ ቤተሰቦች እንግዲህ ሞቅ ሞቅ እያደረኩት ነው በጣም ሳይበስል። አሁን እንግዲህ የቀቀልኩትን እንዶሚ እጨምረዋለሁ ማለት ነው። ስንቀቅል የነበረው እንዶሚ ጨመርኩት። ያው ማዋሃድ ስላለብን ማዋሃድ አለብን በደንብ። እንግዲህ ውድ ቤተሰቦች በአንድ እጄ ነው እንግዲህ ክችን እያደረግክ ያለሁት። እኔ ግን የሚገርመኝ ማለት ነው ራሴ አውርቼ ራሴ የምስቀው ነገር ምን ይሻልሻል እንደው እኔ ሰውድሽ ግን ሰውድሽ ማለት ነው በጣም ነው የምወድሽ ብዬ እና ውድ ቤተሰቦቼ ለማንኛውም እዚህ ጋር እንግዲህ አንድ ላይ እንዲዋሃድ እንደምታዩት እንትን እያዋሃድኩት ነው። በቃ ትንሽ ደቂቃ ብዙም መብዛት የለበትም። ያው በረዥሙ ቃሪያ የከተፍኩትን እንግዲህ ይሄ ቃሪያ አያቃጥልም፣ የሚያቃጥልም አይደለም የማያቃጥልም አይደለም፣ የሆነ መጠነኛ ነው። ግን ፍሬውን አውጥቻለሁ። ብዙ ጊዜ በነገራችን ላይ እኛ ስንጠቀም ቤትም ለአሰሪዎች ይሰራላቸው ቃሪያ ነገር ይወዳሉ፣ ግን ፍሬውን አወጣዋለሁ። ፍሬው በጣም ከባድ ነው። ፍሬው በጣም ከባድ ስለሆነ ፍሬውን አውጥቼ ነው የምጠቀመውላችሁ ፈልጌ ነው። ውድ ቤተሰቦቼ እንግዲህ እዚህ ጋር ይሄው አንድ ላይ ተዋህዷል። ሽታው በጣም ነው ደስ የሚለው። በነገራችን ላይ ዋው ነው። አስባችሁታል? የምን ሽታ አለ መሰላችሁ? የሽንኩርት አለው፣ ዝንጅብል አለ፣ ቃሪያ አለ። እነዚህ ሶስቱ ተዋህደው በጣም ከበሰለ ጣዕማቸው፣ ሽታቸው ምናምን ጣዕሙ ይጠፋል። ግን እንደዚህ ለብ ለብ ካረጋችሁት የሶስቱ አትክልቶች ተዋህደው ሽታቸው አንድ ላይ ሲሆኑ በጣም ደስ ይላል። በቃ ስንት ስትሉት የትኛው ነው ያለው ትላላችሁና ሶስቱ አንድ ላይ ሲደባለቁ በጣም ነው ሽታው ደስ የሚለው ማለት ነው። ውድ ቤተሰቦች እንግዲህ ይሄውላችሁ ሳህኔ እዚህ ጋር አቅርቢያታለሁኝ። እዚች ሳህን ላይ እንግዲህ ትከሰታለች ማለት ነው። በቃ መከሰት ነው። እዚች ሳህን ላይ እንግዲህ ትከሰታለች። በጣም ቆንጆ ምትን ያለች ለአንድ ሰው የምትሆን ምግብ ነው። እንግዲህ ዛሬ ይዤላችሁ የመጣሁት የነበረው። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ እንደዚሁም ኮመንት ማድረጋችሁን አትንፈጉኝ። ሀሳብ አስተያየታችሁን ጻፉልኝ። እንደዚሁም ደግሞ ነባር ቤተሰቦች የኔ ወዶች የምወዳችሁ የማከብራችሁ የኔ ቅን ቤተሰቦቼ ኮመንትና ላይክ ከወደዳችሁን ደግሞ ሼር ማድረጋችሁን እንዳትረሱ። ውድ ቤተሰቦቼ ደርሷል፣ ለመበላት ደርሷል። ብዙም ሰዓትም አይፈጅም። ወዲያውኑ በቃ እንደዚች ስርስር ታርጋችሁ ስራችሁ ስጨርሱ እንደዚህ ቀለል ያለች ምግብ ተመገቡ። ውድ ቤተሰቦች በተለይ የማዳም ቅመሞች እኔ እንደውም ከቅመም አልፎ እንደውም ምን ብያለሁ መሰላችሁ? ሁለተኛ ቻናል ላይ በነገራችን ላይ የበረሃ ዳይመንድ የሚል ማለት ነው። የማዳም ቅመሞችን የበረሃ ዳይመንድ በሚለው በራሴ እንትን ብያለሁ። እንግዲህ ውድ ቤተሰቦች ምን ይመስላችኋል? በቅርብ ጊዜ እንግዲህ በዛኛው ቻናል ብቅ ልል እችላለሁ። ውድ ቤተሰቦቼ ስለነበረን ቆይታ ከልብ አመሰግናለሁ። ላይክ እና ኮመንት ማድረጋችሁን እንዳትረሱ። ይኸው እንግዲህ ደርሷል። እንግዲህ ምን ማድረጋቸው ነው? ውድ ቤተሰቦች እንዴት አባቱ እንደሚጣፍጥ አትጠይቁኝ። ነው
ቤተሰቦች ሁላችሁንም አመሰግናለሁ። በያላችሁበት ሰላምና ፍቅር ብዝት ትርፍርፍ ይበልላችሁ። ሀገራችንን ሰላም ፍቅር ያድርግልን። በሰላም ወጥተን በሰላም ለሀገራችን እንድንገባ ያድርገን። ቻው